የጨጓራ ቁስለትን እንዴት ማከም ትችላላችሁ? ቤት ውስጥ ሆናችሁ አካባቢ ላይ ያለውን ነገር ተጠቅማችሁ ማለት ነው። በተፈጥሮ የሚገኙ ነገሮችን ተጠቅማችሁ እንዴት ማከም እንደምትችሉ ነው የምነግራችሁ ዛሬ። ቪዲዮውን ከመጀመሪያው እስከ መጨረሻ ተከታተሉ። ምክንያቱም በጣም ኢምፖርታንት ነው። አብዛኛው ሰው የሚቸገረው ይሄንን ነው፣ ቁስለቱ ማለት ነው። አሁን ባለፈው የሰራሁት ላይ አብዛኛው ይሄ ለቁስለት የሚሰራ ነገር አይደለም። ያው ጀስት የሱ ብዙ ጊዜ ጀስት እንደ ኢንዳይጀሽን ብሎቲንግ ይሄ አለ አይደለ፣ ግሳት፣ መንፋት እንዲህ አይነት ነገሮች ነው የሚጠቅመው ማለት ነው። ባለፈው ስለ አፓር ሳይደድ ቬኔዘር ብዬ ወይንም ደግሞ የአፓር አቼቶን እንትን ያረኩላችሁ ማለት ነው። ለቁስለት ግን አይሰራም እሱ። አሁን ዛሬ እሱ እንደሚሰራላችሁ ፓርት 2 ላይ ብዬ ያው ቪዲዮ ላይም ስለሰራው ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻ ቪዲዮን ተከታተሉ። ምንድነው ብዙ ጊዜ የጨጓራ መንስኤ ምንድነው መሰላቸው? አንዳንድ ያው መድኃኒቶችን መውሰድ በተለይ ኤንሴድ የሚባሉ መድኃኒቶች ምን ያደርጋሉ? ቁስለት ያመጣሉ። እንደ አይቡፕሮፈን አይነት ማለት ነው። ሌሎች ደግሞ ኤች ፓይሎሪ ባክቴሪያ የሚባሉ አብዛኛው ሰው ላይ ይገኛል፣ ግን ሁሉም ሰው ላይ ይሄ እንትን አያደርግም። ቁስለት የሚያመጣው ምን ሲሆን ነው ማለት ነው? የሰውነታችን የመከላከያ አቅም ሲደከም ምን ያደርጋል ማለት ነው? ያው ለቁስለት ያጋለጣል ማለት ነው። ስለዚህ ሁለት ነገር ነው የሚያስፈልጋችሁ። አንዱ ምንድነው? ካቤጅ የጥቅል ጎመን ማለት ነው። የጥቅል ጎመን ጁስ ወይንም ደግሞ ጭማቂ ማለት ነው። ሁለተኛው ደግሞ ምንድነው? ይሄ ቦትል ግራውድ የሚባለው ቦትል ግራውድ ማለት በአማርኛ የጠርሙስ ጉጉ ይባላል ይመስለኛል። ያው አብዛኞቻችሁ ብዙ ቦታ ይገኛል። በጣም ረዘም ያለ እንደ ዱባ አይነት ሆኖ ግን ረዘም ያለ ነው። ውስጡን ስትከፍቱት ምንድነው ነጭ ነው ማለት ነው። እሱን ፈልጋችሁ ትገዛላችሁ። እንዴት ነው የምታዘጋጁት? አንድ ብርጭቆ ውሃ። መጀመሪያ ወደ አሰራሩ ሳልገባ እንዴት መጀመሪያ እሱን ማስተካከል የሚጠበቅባችሁ ነገር ልንገራችሁ። ይሄ የጠርሙስ ጉጉ የሚባለው ወይንም ደግሞ ይሄ ቦትል ግራውድ የሚባለው ማለት ነው በጣም የሚመር ከሆነ አትጠቀሙ። ፍሬሹን ነው ቀምሳችሁ ታዩታላችሁ። መጀመሪያ ጁሱን ሳሰሩ መጀመሪያ በጣም ማለት ነገሩ ትንሽ አይጣፍጥም፣ ግን አይመርም። እሱን ለይታችሁ ማወቅ አለባችሁ። ስለዚህ ምን ታረጋላችሁ? እሱን አንድ ያው ከትፋችሁ እንደ ጁስ ፎርም እንደ ጭማ ከላይ ያለውን ይፋቃል። ከዛም በኋላ ውስጥ ያለው ነጯ ማለት ነው የሚፈለገው ነጯ ፓርትን ምን ታረጋላችሁ? አንድ ብርጭቆ ውሃ ውስጥ ጁስ አረጋችሁ በቀን ሁሌ ባዶ ሆዳችሁን ጧጧት ትጠቀማላችሁ ማለት ነው። ይሄ ለምን ይጠቅማል መሰላችሁ? ይዘቶቹ አብዛኛውን ጊዜ አልካላይን ናቸው። ያ ማለት ጨጓራችን ደግሞ አሲድ ነው። አሲድ ላይ ጁስ ሲያርፍ ምን ያደርጋል? ያቀዘቅዛል ወዲያውኑ ራሱ ማለት ነው። ሲምፕተማችሁ በጣም ይሄ ከሆነ የሚያስቸግራችሁ የማቃጠል ስሜትና እንዲህ ሆድ አካባቢ ህመም ከሆነ ስሜታችሁ ሁሌ የሚያስቸግራችሁ እሱ ከሆነ እሱን ብትጠቀሙ ያው ሪሊፍ ታገኛላችሁ ማለት ነው። ሌላ ሁለተኛ ደግሞ ምንድነው? ይሄ የጥቅል ጎመን ማለት ነው። የጥቅል ጎመን እንዴት ነው የምታረጉት? ትንሽ እሱም ደግሞ ምኑን ደግሞ እንዴት ነው የምታረጉት? ትንሽ እሱ ደግሞ ምን ያደርጋል ማለት ሆዳችሁን ሊነፋ ስለሚችል ምን ታረጋላችሁ? ሆዳችሁን እንዳይነፋ ትንሽ የሞቀ ውሃ ውስጥ አድርጋችሁ እንትን ማሞቅ ማለት ነው። ከዛም በኋላ ያው ጁስ ታረጋላችሁ ማለት ነው። ያው እንደ ኖርማል ጁስ ማድረግ ነው። ውሃ ትንሽ ጨምራችሁበት ጁስ ማድረግ ነው። ከዛም በኋላ ምንድነው አንድ ብርጭቆ ውሃ ሲሆን እሱን ትጠቀማላችሁ ማለት ነው። እሱን መቼ ነው የምትጠቀሙት? ጠዋትና ማታ። ሁለቱን መጠቀም ትችላላችሁ። አዎ መጠቀም ትችላላችሁ። እንዴት ነው መጠቀም የምትችሉት? አንዱን ጧት ታረጋላችሁ፣ አንዱን ማታ ታረጋላችሁ። ምክንያቱም ይዘታቸው ውስጡ ያለው ማለት ነው የተለያዩ ነገሮች ናቸው። አንዳንዱ ምን ይሆናል? ቁስለቱን እንዲድን ከፈለጋችሁ ብዙ ጊዜ ቆይታችሁ ቁስለቱን እንዲድን ከፈለጋችሁ ይሄ የጥቅል ጎመንን ጁስ ብትጠቀሙ የተሻለ ነው ማለት ነው። ሁለቱንም የማቃጠል ስሜቱንና ቁስለቱንም ደግሞ እንዲድን ከፈለጋችሁ ምን ታረጋላችሁ? ሁለቱን ትጠቀማላችሁ። አንዱን ጠዋት ከተጠቀማችሁ አንዱን ማታ ትጠቀማላችሁ። ከዛም በኋላ የመጀመሪያ አካባቢ አንዱን ትሞክራላችሁ። ከዛ ሲስማማችሁ አንዱን ጧት አንዱን ማታ ታረጋላችሁ። ይሄም ደግሞ ካልሆነላችሁ ምን ታረጋላችሁ? አንዱን ዛሬ አንዱን ደግሞ ነገ መጠቀም ትችላላችሁ። ይሄንን አልፈልግም ካላችሁም ደግሞ እናንተ ምልክቶችን አሁን ለምሳሌ በጣም ማረፍ ነው የምትፈልጉት ወይንም ደግሞ መታገስ የምትፈልጉ ከሆነ ምንድነው የቦትል ግራውድ የሚባለውን ይሄንን የዱባ የሚመስለውን ትጠቀማላችሁ። ወይንም ደግሞ ቁስለታችሁ እንዲድን የምትፈልጉ ከሆነ ደግሞ የትኛው ትጠቀማላችሁ ማለት ነው? ካቤጅ ጁስ የሚባለውን ወይንም ደግሞ የጥቅል ጎመኑን ትጠቀማላችሁ ማለት ነው። በተጨማሪ ማድረግ ያለባችሁ ስትረስ መቀነስ አለባችሁ። ዝም ብሎ መድኃኒቶችን መዋጥ ማለትም ዝም ተብሎ የሚሰጡ መድኃኒቶችን ማቆም አለባችሁ። ያ ማለት ዝም ብላችሁ በራሳችሁ ገዝታችሁ ያለምንም ኤቪደንስ ኦፍ ኢንፌክሽን ሳይኖራችሁ ዝም ብላችሁ ከፋርማሲ ገዝታችሁ የምትጠቀሙትን መቀነስ አለባችሁ። ሌላ
ምግባችሁን ማስተካከል አለባችሁ። እራት ከበላችሁ በኋላ ምግብ የሚባል ነገር አለማንካት፣ እስከ ቁርስ ድረስ ቶሎ ተኝታችሁ ቶሎ መነሳት። ያ ማለት የስሊፕ ፓተርናችሁን መጠበቅ፣ የዳይጀስቲቭ ሲስተሙን መጠበቅ አለባችሁ፣ ፓተርኑን ማለት ነው። አሁን ቡና ከስንት ሰዓት አሁን አንድ ሰዓት አካባቢ ከበላችሁ ከዛም በኋላ ቡና የሚባል ነገር በጣም ጣፋጭ ነገሮችን አለመጠቀም፣ ምግብ አለመውሰድ። ጠዋት ደግሞ ቶሎ ተነስታችሁ ቁርሳችሁን መብላት። የምትበሉትን ምግብ ደግሞ ለይታችሁ ማወቅ አለባችሁ። ሁሌ ጨጓራችን የሚያስነሳ ምግቦችን መብላት የለባችሁም። ይሄንን ያው አብዛኛው ሰው ያውቃል፣ ጨጓራ የሚያስነሳበትን ምግቦችን ለይቶ ስለሚያውቅ አሁን ይሄንን ነው እንደ መፍትሄ ነግራችሁ ማለት ነው። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ኮመንት። አመሰግናለሁ።